የስንፈተ ወሲብ ህክምና የስንት ዓመት ዋስትና አለው ብሎ ይጠይቀኝ ሰው አለ። ስለዚህ ይሄ ቲቪ እንደመግዛት ምናምን የዚህ ያህል ዓመት ዋረንቲ እና ጋራንቲ የምንሰጥበት ህክምና አይደለም። ምክንያቱም መንስኤው ይለያያል። አሁን ለምሳሌ አንድ ሰው ግፊት፣ ስኳር ኖሮበት ለስንፈተ ወሲብ ቢታከም ማለት ነው፣ ግፊትና ስኳሩን ካልተቆጣጠራችሁ፣ ጥሩ ቁጥጥር ላይ ካልዋለ ስንፈተ ወሲቡ ምልክቱን ማከም ነው። መንስኤው ሳይስተካከል ምልክቱን ማከም ብቻውን ሊከብድ ይችላል። ስለዚህ መድኃኒቱ ሲቋረጥ ሊመለስ ይችላል። ስኳርና ግፊቱን ከተቆጣጠራችሁት ግን ከዛ በኋላ ጤነኛ የሆነ ደም ዝውውር ይኖራል። ብልት መቆሙ ጥንካሬ ኖሮት የሚቆይ ነገር ይሆናል። ያው እንጂ ደግሞ በቶሎ መጨረስ ከሆነ የታከመው መንስኤው ይወስነዋል። ሆርሞን ከሆነ ሆርሞኖቹ ሲስተካከል ቶሎ መጨረሱ የሚስተካከል ይሆናል። በዘር ከሆነ ደግሞ ማለት ነው የሚሰጠው መድኃኒት እዛ አካባቢ ያሉትን ኬሚካሎች ሰውነቱን የበለጠ እንዲቆጣጠር የሚያደርጉት ያስተካክላሉ። ግን ይሄ መድኃኒት ሲቋረጥ እንዳይመለስ ቶሎ መጨረሱ ማድረግ ያለባችሁ ነገሮች አሉ። አንደኛ ራሳችሁን ኮንዲሽን ማድረግ፣ ማለትም ይሄ ኬግል ኤክሰርሳይዝ ብያችኋለሁ፣ ስቶፕ ኤንድ ስታርት ሜተድ። ከዛ ውጭ በአጠቃላይ ሰውነታችሁን ከአንዳንድ ከስሜት ተነሳሽነት ወደ ቶሎ መጨረስ ዘሎ ከመሄድ ጀስት መቆጣጠር፣ አተነፋፈሳችሁን ማስተካከል፣ እንደዚህ እያደረጋችሁ የእናንተም ኤፈርት ማተር ያደርጋል። ስለዚህ ማለት ነው አንድ ህክምና ሲሰጥ ዋስትና እስከዚህ ዓመት የሚባል ነገር የለውም። የእናንተም ኤፈርት እንትን ይላል፣ መንስኤውም ይወስነዋል። ስለዚህ ይሄን ያህል ዓመት ብሎ ቆርጦ መናገር አይቻልም።